አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዱና የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ ያላችሁ ወይ? ኦርደር ማድረግ የምትፈልጉ እኔማ እንደው ሴትዮ አሁንማ በቃ እንትን ብላ ሁሌ ማስኪታ ስለት እኔማ አለች አንቺ ስራውን እየሰራሽ እንዲሸጪ እዚህ ጋር በጋላ ሊክፈትልሽና ከዛ ስሪ አለች። ወላይ ከመጣው ስንት ካርቶን ጨርሻለሁ። በቃ ምን መሰላችሁ አለደል እኛ የመዳም ቅመም ወሩዋ ሲደርስ ለብሯ ካልኩሌት 200 ለእናቴ 200 ለወንድሜ 200 ለሂቴ ብለን ካልኩሌት ከምናረግ ይሄ ማስኪታ በአፋችን ካለ ማለት ነው በቃ ሀሳብ እንረሳለን። በቃ ስንበላ ማስኪታ እኮ ብዙ ነገር ያስረሳል። እኔ የምሬ ነው። ይሄው ከዚህ በፊት የዚህ 2-3 ካርቶን ጨርሻለሁ ማለት ነው። በቃ ይሄን አፌ ላይ ያረኩ ሀሳቤ ለምን ይለ በቃ አላስብም። ሀሳብ ያስረሳችኋል። ስለዚህ እንደኔ እንደገዛችሁ ብሉ እየገዛችሁ ብሉ። ሀሳቤን ለምን ይለ በቃ ይሄ አፋችን ላይ ካለ ማላመጥ ነው እና እየጠለባችሁ ብሎ ይኸው ማስኪታ ሲላት እኮ ግራ ይገባታል። አንቺ ህጻነሽ እንደ ማስኪታ ምትበይ ትለኛለች። እኔ ደግሞ በቃ ስራው ስለሚሰራ ማስኪታ አፌ ላይ ካለ ማለት ነው በቃ ስራው ሲሰራ አያስታውቀኝም። ነሻጣ ሁኜ ነው የሚሰራው ማለት ነው። እና ያለ ማስቲካ እኔ አይሆንልኝም። እንደው ምግብ ከሚሰጡኝ እኔ እንደኔ ከሆነ ማስኪታ ነው የምወደው። ለምን እንደሆነ እኔ እንጃ አላውቅም። ሀገር ላይ ሁኜ ራሱ ማስኪታ ካፌ አይጠፋም። እዚህ ከመጣው አሁን ስንት ካርቶን ጨርሻለሁ። ይኸው ብሩን አያችሁት? በዚህ ሀገር 10 ሪያል ነው ሪያል ማለት ነው። እና ይሄ ባፌ ከሌለ በቃ እንደው ሀሳብ ይለኛል። ማስኪታ በነገራችን ላይ ለብዙ ነገር ጥቅም አለው። በተለይ አሁን ጮንጋራ ያለባችሁ ሰዎች ምግብ ከበላችሁ ቶሎ እንትን ስለማይበተን ይሄን ማስኪታውን ስታኝኩበት በቃ የራሳችሁ እንትና ማለት ይረጋጋል። በቃ የምግብ ፍላጎታችሁ ራሱ ሀፒታይታችሁ ይከፍተዋል ማስኪታውን ስታኝኩ ማለት ነው። እኔ ለዛም ብዬ ያለሱ በቃ አይሆንልኝም። እሱ ሲጀምር በአፌ ከጠፋ ሀሳቡ ምኑ ከዚህ ከወደዚህ በጥፌ ነው ያለኝ ሀሳቡ ማለት ነው። ግን ይሄን እየበላው ምንም ሀሳብ አይመጣብኝም። ምንም እረሳለሁ፣ በቃ እረሳለሁ የታባቱ ሀሳብ ብዬ ማለት ነው። እና እየገዛችሁ ብሉ። ከፈለጋችሁ በኔ ኦርደር አድርጉ። ምሽዋር ነፃ ነው፣ ክፍያ የለውም። በነገራችን ላይ ወላሂ ዩቲዩብ ሰዓት እየቀነሰ አስቸግሮኛል። አመት አለፈው እኮ አመት አለፈው እና ሰዓቱ ይቀንሳል። ላይቭ የገባውበት ሰዓት ደግሞ አይሰጠኝም። እስኪ የምታውቁ ሰዎች እንትን ንገሩኝ። በነገራችን ላይ ቪዲዮ ይሉኝ ፕሊዝ፣ ሰብስክራይብ አድርጉኝ፣ ቪዲዮ ይሉኝ። አይከፈልበትም። ቤተሰብ እኛ የመዳም ቅመሞች ብርታት ማበረታታት ይገባናል። ምን ችግር አለው? እንደው ባይጠቅማችሁ ራሱ ሰዓት እንዲሞላልኝ ከፍታችሁ ተውልኝ ፕሊዝ እላችኋለሁ። ማስቲካውን ኦርደር እያደረጋችሁ ኦርደር ሙሻር ነፃ ነው ብያችኋለሁ።